አሎንሶ በወርቃማ በእግር ኳስ ተጫዋች ዘመኑ በሪያል ማድሪድ ቤት በነገሰበት በአሰልጣኝ ዘመኑ ግን እንደተከበረ አልቆየም። ከተጫዋቾች ጋር ለመግባባት ውጤት አርኪ አለመሆን፣ ዋናው ደግሞ በኤል ክላሲኮ የዋንጫ ጨዋታ በመሸነፉ ትላንትና ከአሰልጣኝ ማዕረጉ ተሰናብቷል። ሰላም ብለናል ውድ የዩቲዩብ ተመልካቾቻችን። ዛሬ ደግሞ ስለ ዣቪ አሎንሶ በምን ምክንያት እንደተባረረ እናወራለን። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ እያልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩ እያልን ወደ ፕሮግራሙ እናልፋለን። ስፔን ተወልዶ ሊቨርፑል ተጫውቶ በሪያል ማድሪድ ቤት ደምቆ ሙኒክንም አይቶት ጫማውን ሰቀለ። ከሰቀለም በኋላ በባየርን ሊቨርኩሰን በማሰልጠን ኢንቪዚብል ዶሜስቲክ ትሪብል አሳክቷል። በመቀጠልም ይህን ትጋቱን አይቶ ሪያል ማድሪድ ቤት እንዲያሰለጥን ተሰጠው። ነገሮች ግን እንደ ቡንደስሊጋ ሆኑለት። ለምን ተሰናበተ የሚለው ስንመለከት የመጀመሪያ የሚሆነው ከተጫዋቾች ጋር አለመስማማት ነው። ከትልልቅ ተጫዋቾች ጋር ያለው ቁርኝት ጥሩ አልነበረም። ከቪኒሺየስ ጁኒየር፣ ሮድሪጎ፣ ቤሊንግሃም እናም ሌሎች ትልልቅ ተጫዋቾች አለመስማማት አሳይቶ ነበር። ማንን እንዴት ማሰለፍ እንዳለበት እና ተጫዋቾችን እንዴት መያዝ እንዳለበት አቅ የመጀመሪያዎቹ የመጣበት ወራቶች ሮድሪጎና ቪኒሺየስን ቤንች አድርጎ ነበር የሚጀምረው። ይህ ደግሞ ለተጫዋቾቹ ስለንቦናና ስሜት ጫና ያሳድርባቸዋል። ትልልቅ ተጫዋቾች እንደመሆናቸው መጠን ማለት ነው። ሌላው ደግሞ ሎከር ሩም ችግር ነው። ይህ ደግሞ ለአሰልጣኞች አስቸጋሪ የሚባል ነው። ቪኒሺየስ ጋርም እንዲሁ ይጣሉ ነበር። ቪኒሺየስ ከክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ጋር ጠብቀኝነት ያለው ተጫዋች ነው። እናም የመጀመሪያው ኤል ክላሲኮ ደርቢ ባሸነፈበት ሰዓት ቪኒሺየስ ተቀይሮ ሲወጣና ከጨዋታው መጠናቀቅ በኋላ ያስነሳው አቧራ ይቅርታ ጠይቅ ሲባል ተጫዋቾቹን ድጋፎቹን ሲጠይቅ አሰልጣኙን አሎንሶን ግን ዘሎት ነበር። ይህ ከአሰልጣኙ ጋር ያልተፈታ ችግር አለ ማለት ነው። ሌላኛው ተጫዋች ደግሞ ሮድሪጎ ነው። እሱ ባይሆን የመጀመሪያው ወራቶች ነበር። ከዛም ራሱን እያስመሰከረ ጎል ማግባቱን እናም በሜዳው ላይ ያሳየው ዲሲፕሊን በጨዋታ ቀናቶች እንዲመረጥ ያደረገው ነበር። ነገር ግን ተጫዋቾቹ ከአሰልጣኙ በላይ የሳምንት ደሞዝ ስለሚከፈላቸው ተጫዋቾቹን ከማሰናበት አሰልጣኙን ማባረር ይቀላል። ሌላኛው እንዲሰናበት ያደረገው ውጤቱ ራሱ ነው። አርኪ አለመሆኑ የውጤቱ ማነስ ሌላኛው እንዲባረር ምክንያት ሆኗል። በኪሊያን ኤምባፔ ቡድኑ ከምንም ጊዜ በላይ ጥገኛ ሆኖ የታየበት ሲዝን ነበር። በክርስቲያኖ ሮናልዶ ተይዞ የነበረው የጎል ማግባት ሪከርድ ሰብሮታል። በ20 ጨዋታ ብቻ 29 ጎሎችን አስመዝግቧል። እናም የሌሎች ተጫዋቾች ጎል አለመሳተፍ ለቡድኑም ድክመትና ለተጫዋቾቹም ስለንቦና ጥሩ አይደለም። እናም ላሊጋውን እየመራበት ሰዓት ቡድኑ በአንድ ጊዜ ማሽቆልቆል ማሳየት ጀመረ እና ባለንጣው ባርሴሎና መምራት ጀመረ። በሻምፒዮንስ ሊግም በሲቲ ተሸነፈ። ወደ ላሊጋው ስንመጣም በትናንሽ ክለቦች ነጥብ መጣል ጀመረ። ይህ ለቡድኑ መንፈስ እጅግ በጣም አስፈሪ ነበር። ለመባረርም አፍ ላይ በደረሰበት ሰዓት ጨዋታዎችን እያሸነፈ ጊዜም እየገዛ መምጣት ጀመረ። በስፔን ሱፐር ካፕም አትሌቲኮ ማድሪድን በማሸነፍ ወደ ፍጻሜው ተቀላቀለ። እሁድ ምሽት በሳውዲ አረቢያ በተደረገው የፍጻሜ ጨዋታ ከባርሴሎና ጋር በተደረገው ፍልሚያ 3-2 በመሸነፉ ዋንጫውን ለባላንጣው ክለብ ለባርሴሎና አስረክቦ በመመለሱ ምክንያት ትላንትና ከአሰልጣኝነት ወንበሩ እንዲሰናበት አድርጎታል። ጊዜያዊ ተቀጣሪ አሰልጣኝ የሪያል ማድሪድ የሚሆነው ደግሞ የሪያል ማድሪድ የ17 ዓመት በታች የሚያሰለጥነው አልቤሮ ይሆናል ተብሎ ይጠበቃል። በመባረሩ ትክክላቸው ብላችሁ ታስባላችሁ? ሐሳባችሁን አስተያየታችሁን በኮሜንት ማስቀመጣችሁን አትዘንጉ እያለን ወደ የትኛው ክለብ ያመራል የሚለውን እንመልከት። መጀመሪያ የሚሆነው በፊት ወደሚያሰለጥነው ክለብ የሚመለስ አይመስለኝም። ወደ ባየር ሊቨርኩሰን ማለት ነው። መጀመሪያ አሰልጣኝ የሚያስፈልጋቸው የእንግሊዝ ክለቦች ስንመለከት ሁላችንም እንደምናስበው ወደ ማንቸስተር ዩናይትድ አሰልጣኝነት ስላሰናበተ ወደ ዩናይትድ ያቀና ብላችሁ ካሰባችሁ ተሳስታችኋል። ለምን? እርሱ ሊቨርፑል ተጫውቷል። እናም የመርሲሳይዱን የሚገባ ሽታ ያውቀዋል። እናም የደርቢውንም ዝና ስለሚያውቀው ወደዛ የሚያመራ አይመስለኝም።
ወደ ሊቨርፑል ግን ስንመጣ አሰልጣኝ አርነ ስሎት በዛኛው ወር በነበረባቸው ጫና ቢሆን ኖሮ እስካሁን አይቆዩም ነበር። ነገር ግን አሁን እየበረደላቸው ስለመጣ ትንሽ ይታገሱታል ብዬ አስባለሁ። ነገር ግን ጫናው እየበረታባቸው ስለሆነ አሁን ምርጫ ስለሚኖራቸው ሊያሰናብቱትም ይችላሉ። ሌላው ደግሞ ወደ ቶትናም ስናመራ አሰልጣኛቸውን አለመስማማት ስላለ ወደዛም የሚያመራበት መንገድ ይኖራል። የውድድር ማጠናቀቂያ ስንደርስ ደግሞ ማንቸስተር ሲቲ የውድድር ማብቂያ ላይ በፔፕ ጋርዲዮላ የሚለያይ ከሆነ ወደ ሲቲ ማምራቱን ማይቀር ነው። ቼልሲንስ ልንል ነበር፣ ነገር ግን አሰልጣኝ ስለቀየሩ አይመስለኝም። ከሆነ ግን አዲስ የቀየሩት አሰልጣኝ ካሳ ሰጠው የሚያሰናብቱት ከሆነ የሚቻል ይመስለኛል። እናንተስ ወደ የትኛው ክለብ የሚመጣ ይመስላችኋል? ሀሳብ አስተያየታችሁን በኮመንት ቻናላችንንም በሰብስክራይብ ያገጣችሁት ወደ ቀጣዩ የፕሮግራማችን ክፍል እናመራለን። ቀጣዩ የፕሮግራማችን ክፍል የሚሆነው የዩናይትድ አዲስ ጊዜያዊ አሰልጣኝ ማን ይሆናል የሚል ሀሳብ ነው። ኦሌ ገነር ሶልሼር እናም ማይክል ካሪክ ይሆናሉ። ከሁለት አንዱ ይሆናል ተብሎ ይጠበቃል። ሰር አሌክስ ፈርጉሰን አማክሯቸው ነበር እናም ማይክል ካሪክን እንዲሆን ሀሳብ ሰጥቷቸው ነበር። እናም የቀድሞ ተጫዋች ማይክል ካሪክ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ በዚህ የውድድር ዘመን 40 ጨዋታ ብቻ ነው የሚጫወተው። ይህ ከ111 ዓመት በኋላ ይህ ለመጀመሪያ ጊዜ ነው። እንደዚህ እየወረደበት ባለበት ክለብ የቀድሞ ተጫዋቹ ማይክል ካሪክ ጊዜያዊ አሰልጣኝ ሆኖ ይቀጠራል ተብሎ ይጠበቃል። እንደዚህ አይነት አዳዲስ ዜናዎች ለመስማት ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያለን እዚህ ጋር እንሰናበታለን።